የሰውነት ሙቀት መለኪያ ቴርሞሜትር። አንደኛ መሳሪያው ምንድን ነው? የሰውነት ሙቀት መለኪያ ቴርሞሜትር የታካሚውን የሰውነት ሙቀት ለመለካት የሚያገለግል የሕክምና መሳሪያ ነው። ሁለተኛ መቼና ለምን ይጠቅማል? ትኩሳት ለመለየት፣ የታካሚውን የጤና ሁኔታ ለመከታተል፣ ከቀዶ ጥገና በፊትና በኋላ የሙቀት ለውጥን ለመገምገም፣ በመደበኛ የጤና ምርመራ ወቅት የመጀመሪያ የህይወት ምልክት ወይም ቫይታል ሳይን አንዱ ሆኖ ያገለግላል። ሶስተኛ ትክክለኛ አጠቃቀም። መለኪያው ንጹህና በትክክል የሚሰራ መሆኑን ያረጋግጡ። እንደ መመሪያው በአፍ በብብት ወይም በግንባር በትክክል ያስቀምጡ። መለኪያው እስኪጨርስ ድረስ ታካሚ እንቅስቃሴ እንዳያደርግ ውጤቱን በትክክል በታካሚ መዝገብ ላይ መዝግቡ። አራተኛ ማጽዳት። ከእያንዳንዱ ታካሚ በኋላ በተፈቀደ በማጽጃ ኬሚካል ያጽዱ። የአፍ ቴርሞሜትር ከሆነ የመከላከያ ሽፋን ይጠቀሙ። መሳሪያው በአምራቹ መመሪያ መሰረት ያጽዱ፣ ውሃ ውስጥ አለመክተት ካልተፈቀደ በስተቀር። አምስተኛ የደህንነትና ኢንፌክሽን መከላከያ። ከመጠቀም በፊትና በኋላ እጅን ያጽዱ። ከእያንዳንዱ ታካሚ ንጹህ ወይም አዲስ መከላከያ ሽፋን ይጠቀሙ። ከተበላሸ ወይም ትክክለኛ ውጤት የማይሰጥ መሳሪያ አይጠቀሙ። ስድስተኛ የተለመዱ ስህተቶች። መለኪያውን በትክክለኛ ቦታ አለማስቀመጥ፣ መለኪያውን ሳይጨርሱ ማንሳት፣ ሳይጸዳ ወይም ያለ መከላከያ ሽፋን መጠቀም። የቤት ውስጥ የጤና እንክብካቤ አገልግሎትና የሕክምና እቃዎችን በኪራይ ወይም በግዢ ሲፈልጉ ወደ ኦምና የጤና አገልግሎት በእነዚህ ስልኮች ይደውሉ።